ሰላም ጓደኞች እንዴት ናችሁ? ዛሬ የሆነ ነገር ላሳያችሁ ነው። አረብ ሀገር ያለው ትላላችሁ። ያችን አባሯ ብዙ ውስጥ ምን እንዳለ ላሳያችሁ። ምንድነው ዝባዝንክ የምታሳየኝ ትላላችሁ አይደል? ይመስለኛል ስካይ ውርድ ልብስ ማጠቢያችን ነው። ላውንደሪ ሌላውን ማሳያችሁ ማለት ነው። የገረመኝ ነገር እዚህ ጋር ተመልከቱ። አያችሁ? ይሄ ሁሉ ምን ይመስላችኋል? ገምቱ እስኪ። አረብ ሀገር ላይ ቤቲቱ ይች ናት። ምድር ቤት በራይች ተራራ ደግሞ ተመልከቱ። ከዚህ በፊት አሳይቻችኋለሁ መሰለኝ። ቁንዶ በርበሬ የዳቦችን መጋገሪያ ይሄ ነው። እሳት የምናነድበት ባለፈ አሳይቻችኋለሁ። እዛ ጋር ደግሞ ተቆልሏል ሳሩ። ይሄ ግቢው ታይዶ ማለት ነው። ወደ ዋናው ነገር ትገባ ይሄ ሁሉ ገምቱ። ሰባት ባሊ ማለት ነው። ባሊ ታይሆን በርሚል ትላልቅ ነው በጣም። አቅርቤ ላሳያችሁ። ሳውዲ አረቢያ ላይ እንግዲህ ይሄ ምንድነው ብትሉ ዶቄት፣ ይሄ ሁሉ ሙሉ ዶቄት፣ ስንዴ ዶቄት። ዳቦ ያማራችሁ ነው ወደኛ። አያችሁ? ባለፈ ያሳያችሁ ስንዴ ይወቃል፣ ተጨዳል፣ ይወቃል፣ ከዛ ይፈጫል፣ ይመጣል። ያመቱ እዚህ ነው የሚገባው። ከዛ እዚህ ጋር ማዳበሪያ ያለ ይሄ ሁሉ ዱቄቱ ቅርታ በደንብ አይታይስ። በቃ እኔ ኢትዮጵያ ነው ያለሁት። ማርያም ይሄ ሁሉ ማለት ነው። ይሄ ሁሉ ማዳበሪያ ነው። ዱቄቱ ተፈይቶ ይመጣል። ከዛ እዚህ ይጠራቀማል፣ ይገለበጣል። እንትኑ ላይ ባለው ላይ ኬሻው እዚህ ይቀመጣል። እና ምን ልላችሁ ፈልጌ ነው፣ ሎኬሽን ላክልኝ ውዶች፣ እኔ እንዳመጣላችሁ። ዳቦ ያማራችሁ ዱቄት በአይነት አለዝ ነጭ ዱቄት። ይሄ አሁን ከጥቁር ወደዚህ ያለው እነዚህ ነጭ ዱቄት። ይሄ ደግሞ ወደዛ ደግሞ እንትኑ ነው። ያኔን በጣም ነጭ አይደለም። ምን አይነት ስንዴ ነው? ስንዴ ጥቁርም አይደለም ያኔ
ይሄ የሚቀመጥበት ዶቄቱ ማለት ነው። እና ውዶች ይህን ይመስላል። እኔ ኢትዮጵያ ነው ያለው። ትፈልግ እንጀራ ጋግራለሁ፣ ትፈልግ ዳቦ። እዛ ጋ እንጨት አለ እንዳያችሁት። እና ስቶራችን ነው ለማንኛው ግን እኔ ገርሞኛል በጣም። መጀመሪያ ቀን የመጣሁለት አሮጊቷ ልጅ እናሳያታለች። አንድ ልጅ ይሄ ማለት ነው። እስኪ ታያቸው ይሄውን እንትን ተቀላቅሎ ነው ከነጩም ከቀዩም ስንዴ ተቀላቅሎ ማለት ነው። ዳቦ ማርያም ልነግራችሁ አልችልም እንዴት አባቱን እንደሚጣፍጥ ስማ። እንደዚህ እናቀላቅልበታለን። እንቀላቅል እንደዚህ እያደረግን የእውነት ግን ገጠር እኮ ደስ ይላል። እንደዚህ እንዴት አትሉም? እርግጠኛ ከተማ ያላችሁ ልጆች አንዳንድ ኪሎ ለፈጣየር ለቢዛ ትመጣለች። እንደገና ደግሞ ገባልኝ እዛ ላይ መከራ ነው። ያቺ ስታቅ ከመቼው አለቀ። እኛ ጋር እንደዚህ የለም። እውነት በጣም ደስ ይላል። እኔ ዱባይ ኖር ያለ እንደ አይነት አይቻላቅም። እና ሳውዲ አረቢያ የገበሬው ሀገር ትላላችሁ ወዶችዬ። የገጠር ልጅ ገጠሬዋ ትላላችሁ። ቤቱን ላሳያችሁ። ቤቱ እንዴት በካብ ተነስቶ እንዴት ተሰራ። አረ ልጅ ዝታይ ነው። ተውኩት ቪዲዮ መቅረጽ እናንተ በሪቱ ጠባባው እና ወዶችዬ ላይክ አድርጉ፣ አበረታቱኝ። እሺ